ነገ ግንቦት 15 አቤት 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 መድኃኔዓለም ኢየሱስ ክርስቶስ በራሱ አንደበት ባለቤቱ በራሱ አንደበት ክዳትና ሽንገላ በልብ ውስጥ የሌለበት ንጹህ እስራኤላዊ ብሎ የመሰከረለት ቅዱስ ሐዋርያ አደራ ይህንን ቅዱስ ሐዋርያ እውነቴንም ነግራችሁ ብዙ ሰው እንዲያውቀው በደንብ አድርጋችሁ ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። አጭር ቪዲዮ ነው። በቤተ ክርስቲያናችን ትውፊትና አስተምህሮ መሰረት ከቅዱሳን ሐዋርያት በሙሉ ዘግይቶ ሰማዕትነትን የተቀበለ የተወለደው ጌታችን የተወለደበት ዘመን አካባቢ በእስራኤል ሲሆን ይህ በምን ይታወቃል መረጃው ምንድነው ያሉ እንደሆነ ሄሮድስ 144400 የቤተልሔም ሕፃናትን ኢየሱስ ክርስቶስን አገኘሁ ብሎ በሚያስጨፈጨፍበት በዚያ ጊዜ እርሱ ግን ገና ከእናቱ ማህፀን ሲወጣ ለሐዋርያነት መድኃኔዓለም ኢየሱስ ክርስቶስ አጭቶታል መርጦታልና ወላጅ እናቱ በአሳቻ ሰዓት እየመጣች እያጠባችው በቅርጫት እያንጠለጠለች የበለስ ዛፍ ላይ እየደበቀች ነበር ያተረፈችው። ይሄም ደግሞ እንዴት ይረጋገጣል ያላችሁ እንደሆነ በደንብ ተከታተሉኝ። ቅዱስ ወላጆቹ ያወጡለት ስም ስምዖን ሲሆን መድኃኔዓለም ኢየሱስ ክርስቶስ ደግሞ ናትናኤል ይለው ነበር። ባልንጀሮቹ ቅዱሳን ሐዋርያት ደግሞ ቃና ዘገሊላ አካባቢ ስላደገ የቃናው ስምዖን ይሉት ነበር። አንዳንዴም ቀናተኛው ስምዖን ይሉት ነበር። ይሄንን መናፍቃን ቀጥታ ሲተረጉሙት በስጋ ቀናተኛ ብለው ሲተረጉሙት የኛ ቅዱስ ቤተክርስቲያን ደግሞ በትርጓሜዋ ይሄ ቅዱስ በገማልያል እግር ስር ቁጭ ብሎ የተማረ የኦሪት ምሁር ስለነበረ ለኦሪት ሕግ ይቀና ስለነበረ ቀናተኛው ስምዖን ሊባል ችሏል። በነገራችን ላይ በቃና ዘገሊላ ሰርግ የሰረገው የደገሰው ዶኪማስ የቅዱስ ናትናኤል የአጎቱ ልጅ ነው። ጌታና ደቀ መዛሙርቱን ዶኪማስ የጠራበት ዋናው ምክንያትም ይሄ ነው። ቅዱስ ናትናኤል የአጎቱ ልጅ ስለሆነ በቅዱስ ናትናኤል አማካኝነት ነበረ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ እናቱን ቅድስት ድንግል ማርያምና ሐዋርያትን ይዞ በዶኪማስ ሰርግ የተገኘበት ምክንያት። ታዲያ ይሄ ቅዱስ ሐዋርያ ከኦሪቱ ምሁር ከገማልያል እግር ስር ቁጭ ብሎ የተማረ ሰው ስለነበረ አዋቂ ነበርና የመሲሁን መምጣት ይጠባበቅ ነበረ። ታዲያ ከበለስ ዛፍ ስር ቁጭ ብሎ ምነው መሲህ ሆይ ቀረህ እያለ ይተክዝ ነበር። ታዲያ ሁሉን የሚያውቅ መድኃኔዓለም ኢየሱስ ክርስቶስ በቅዱስ ፊልጶስ አማካኝነት እንዲመጣ አድርጎታል። ይሄ ቅዱስ ሐዋርያ ፊልጶስ ይወርዳል ይወለዳል የተባለው መሲህ ኢየሱስ ክርስቶስ መጥቷል ብሎ በነገረው ጊዜ ለጊዜው ከናዝሬት ደግሶ ይወጣልን ብሎ ተከራክሮ ነበር። በኋላ ግን የጌታችንን ማንነት በደቂቃዎች ውስጥ ተረድቷል። ቅዱስ ፊልጶስ ገና ወደ ጌታችን ይህንን ቅዱስ ይዞት በሚሄድ ጊዜም መድኃኔዓለም ኢየሱስ ክርስቶስ ከርቀት ሲመጣ ይህንን ቅዱስ ተመልክቶ በልቡ ክፋትና ሽንገላ የሌለበት ደግ እስራኤላዊ ብሎ ሲያመሰግነው በሰማ ጊዜ ጌታ ሆይ ታውቀኛለህን ብሎታል። በዚህ ጊዜ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስም በዕፀ በለስ ዛፍ ስር አየሁህ አለው። ይሄ ሁለት ትርጉም አለው። አንደኛው 144,000 የቤተልሔም ሕፃናት ሄሮድስ በሚያስጨፈጭፍ ጊዜ እናቱ በቅርጫት እያንጠለጠለች በዕፀ በለስ ዛፍ ላይ እያጠባች እየደበቀች እንዳሳደገችው ሲነግረው ነው። ይህንን ሚስጥር ደግሞ ቅዱስ ናትናኤል ከእናቱ ብቻ ያውቅ ነበርና ይህንን ሚስጥር መድኃኔዓለም ስለነገረው እጅግ በጣም ተገርሟል። ሁለተኛውና ዋናው ደግሞ ከበለስ ዛፍ ስር ቁጭ ብሎ እየተከዘ እያለ በሃይማኖት ጉዳይ በኦሪት ሕግ ጉዳይ ከአንድ አይሁዳዊ ጋር ክርክር ተነስቶ በደበደበው ጊዜ ይሄ አይሁዳዊ ሞቶበታል። በዚህ ጊዜ ይህንን አይሁዳዊ በዚህ በዕፀ በለሱ ዛፍ ስር ቀብሮት ሄዶ ነበረ። ከእርሱ ውጭ ይህንን ጉዳይ ማንም አያውቅም ነበረ። ሁለተኛው በዕፀ በለስ ዛፍ ስር አየሁህ ያለውም ይሄ ነበረ። በዚህ ምክንያት ይሄ ቅዱስ በመድኃኔዓለም በኢየሱስ ክርስቶስ እውነተኛ አምላክነት አምኗል ማለት ነው። ይሄ ቅዱስ ሐዋርያም እንግዲህ ከ12 ሐዋርያት አንዱ ሆኖ ተመርጦ ከመድኃኔዓለም ከኢየሱስ ክርስቶስ ጋር በሄደበት እየሄደ ባደረበት እያደረ በዋለበት እየዋለ ወንጌልን በደንብ አድርጎ ተምሯል። በበዓለ 50 መንፈስ ቅዱስ በወረደ ጊዜም በመንፈስ ቅዱስ ሰክሮ ክርስትናን በየአገሩ እየዞረ አስፋፍቷል። እጅግ በጣም ብዙ መከራዎችንም ተቀብሏል። ጣዖት ቤቶችን አፈርሷል። ብዙ አሕዛብንም ወደ አሚነ ክርስቶስ መልሷል። በመጨረሻም ብዙ መከራዎችን ከተቀበለ በኋላ የጌታችን ወንድም የተባለ ቅዱስ ያዕቆብ ሰማዕትነትን ከተቀበለ በኋላ ሁለተኛው ሊቀ ጳጳስ ሆኖ ተሹሞ ሁለተኛው የኢየሩሳሌም ሊቀ ጳጳስ ሆኖ ተሹሞ ሕዝቡን መርቷል። በመጨረሻም በአይሁዳውያን ጽኑ ስቃይና መከራ ከደረሰበት በኋላ በ150 ዓመቱ ግንቦት 15 ቀን አርፏል። ይህ ቅዱስ ሐዋርያ በ150 ዓመቱ ሰማዕትነትን በመቀበሉ ከሐዋርያት በሙሉ በመጨረሻ ሰማዕትነትን የተቀበለው ሐዋርያ ይባላል። ይህ በልቡ ክዳትና ሽንገላ የሌለበት ንጹህ እስራኤላዊ የቃናው ስምዖን የገሊላው ስምዖን ቀናተኛው ስምዖን ቅዱሱ አባታችን ቅዱስ ናትናኤል ሐዋርያ ነገ ግንቦት 15 ሰማዕትነትን የተቀበለበት የዕረፍት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከቅዱስ ናትናኤል ሐዋርያ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆያል።